መድኃኒት በጠላ አንተና አስወድዶ ሌላ የሚያስጠላ በሜሪ አርመዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር ቬሮኒካ እንግዶች ማን እንዳሉ ይነገር ወይስ እንዴት ሰይፍሽ ወደ እንግዳ ከመሄዳችን በፊት አንድ አገር አቋርጦ የመጣ እንግዳ አለ ደረ በእንግዳ ላይ እንግዳ ጀምራችሁ እንግዳ ዘር ለዛው አያ እንግዳ የሚል ዘፈን የላችሁም አለ እንዴ የፍቅር ነገር ሆኖበት አገር አቋርጦ ነው የመጣው አይደል ተው ያንተ እንግዳ ነው የኛ ነው ይኸውላችሁ ተው እንጂ ማን ነው መጥቷል ተመልካች መሃል ነው ወይስ እንግዳ አለ እዚህ ውስጥ ወይስ ሴት ነው ከጀርባ አለ እንግዳ ቤት ደምቦሽ ነው እኔ ግን እሱ ትዳር ፈልጓል መሰለኝ እጅግ በጣም ለምወዳት ለማከብራት ያው ቬሮኒካ ነው ያልጠበቅሽው ስልክ ጥሪዎች ነበሩ በጣም ብዙ ቡና እንጋብዝሽ እስኪ እንደው በጣም አሪፍ ነው እኛ ቤት መተሽ ቡና ጠጪ ስለዚህ ቡና ጠጪ የሚል ግብዣ በጣም ብዙ ቀርቦልኛል እሄዳለሁ ደግሞ እኮ እኔም እኮ አሁን ለምሳሌ እኔ የመጣሁኝ ለምሳሌ እሷን አሁን እኔ እሽቷን እንቢቷን አይደለም ለምን እኔ ምን ያህል እንደምወዳት ምን ያህል ለሷ ቦታ እንዳለኝ ከሌሎች ሴቶች ምን ያህል ለይቼ በልቤ ውስጥ እንዳስቀመጥኳት ልነግራት ነው እንጂ እሽቷን እንቢቷን አይደለም ግን ለየት አድርጌ በልቤ ውስጥ እንዳስቀመጥኳትና በጣም ለየት ያለ ቦታ በልቤ ውስጥ እንዳስቀመጥኩ ልነግራት ነው እንጂ ለዚህ ድል ስለበቃሽ እግዚአብሔር እውነት እንኳን ደስ አለሽ በጣም ነው አመሰግናለሁ ከልብ አመሰግናለሁ እውነት እንደዚህ አይነት እድል ማመቻቸት በራሱ በጣም ትልቅነት ነውና እግዚአብሔር አሁን ተረጋግተዋል አሁን ከመቼ ጀምሮ ነው ቬሮኒካ አዳነን የምትወዳት ቆይቷል ግን አንድ አመት ምናምን ከዛም በላይ ነው ግን ለምሳሌ ራሴን እንትን እላለሁ እሷ እኔ አሁን ከሷ እንትን የወደድኳት ምናምን ኮንፊደንሷ ነው በራሷ ያላትን የመተማመን እንትኗ ነው የወደድኩት በራስ የመተማመኗ ግልጽኝነቷን ምናምን ኮንፊደንሷን በጣም ነው ማደንቀላት ስለዚህ በራስ በመተማመኗ ተወጋ ማለት ነው በጣም እኔ ለምሳሌ በአይምሮ ውስጥ የሆነ አስቀምጬ ምናምን ማስባት አይነት ሴት ምናምን ነች ስለሆነች በቃ ከአቅሜ በላይ ሆነብኝ እኔ የድሮ ዘፈኖች ትወጃለሽ በጣም የነ ጌታቸው ካሳ ምናምን ሰርተውታል እቺኛዋን ግጥሟ ብቻ ዜማ የብስራት ሱራፌል ግጥማ ቡድን ይሰሩት የመጨረሻው ደግሞ የህዝብ ነው አቀመስከኛሉ መድኃኒት በጠላ የምትይለት አሁን ተፈጥሯል እስካሁን አልተፈጠረም የሆነ ሰው ሲነግረኝ ያሳብ ለውጥ አድርጋለች በቅርቡ ታገባለች እየተባለ ነው አይ በቅርቡ አገባለሁ ሳይሆን አላገባም ብዬ ነበር እና በዚህ አጋጣሚ የኢትዮጵያን ህዝብ ይቅርታ ጠይቃለሁ ስህተት ነበር አገባለሁ አቀመስከኛሉ መድኃኒት በጠላ የምትይለት አሁን ተፈጥሯል እስካሁን አልተፈጠረም የሆነ ሰው ሲነግረኝ ያሳብ ለውጥ አድርጋለች በቅርቡ ታገባለች እየተባለ ነው አይ በቅርቡ አገባለሁ ሳይሆን አላገባም ብዬ ነበር እና በዚህ አጋጣሚ የኢትዮጵያን ህዝብ ይቅርታ ጠይቃለሁ ስህተት ነበር አገባለሁ አባትሽ አላገባም ማለትሽን ሲሰማ ምን አለ በጣም ነው ያዘነው ስለዚህ በደንብ አገባለሁ ያን ያላገባም ያልሽው ደግሞ የሆነ ስሜት ውስጥ ላይ ሆነሽ ነበር ደስ የማይል ስሜት በሰዓቱ ልጅነት እኮ ነው እኔም በልጅነቴ አላገባም ብዬ ብዙ ቆይቼ ነው በስተርጅና ያገባሁት ስለዚህ ሁሉም ነገር ሰው ስለገፋሽ አይደለም መሆን ያለበት ሁሉም ነገር በሰዓቱ በጊዜው አይደል እንዴ ሁላችንም እንደ ማህበር ቤት መመሳሰል የለብንም ሰዎች በራሳቸው ዛቢያ መሽከርከር አለባቸው ግን ደግሞ ቤተሰብ ደስ የሚለውን ነገር ደግሞ ሲያደርጉ ደስ ይላል እውነት ተከራይ ትፈልጊያለሽ ሄሎ ብሩክ እንደምን ነህ ሴፍዬ እንዴት ነህ ሰላም ነው እኔ ሰላም ነኝ አንተ ሰላም ነህ እኔማ ተው የለውም ማርያምን የለውም ምንድን ነው ከምርህ ነው አይደለ የብዙዎች ጥያቄ ነው አይ ሴፍዬ እኔ ኖርማሊ መጀመሪያ የስራ ሰውም ነበርኩኝ ብዙም ይናለ ነገሮች ላይ ቀልድ ምናምን ብዙም ማጠፋ ልጅም አይደለሁም ግን ከአቅሜ በላይ ሲሆንብኝ ነው ነገሮችን ወደዚህ እንትን ያለ እንጂ ማርያምን ባነር አሰርልተህ ወጣል እንግዲህ ቤቴ ለምሳሌ እኔ ኖርማሊ አሁን ሰፈር ሄጄ የሆነ እንትን ብዬ የሆነ ታውቃለህ ወይ
የሆነ ዝም ብሎ ዘራፍ ምናምን ሌባ ነው ማለት ሊባል ይችላል ብዬ ኖርማሊ ቀጥታ ኖርማሊ በቃ በዚህ አይነት መንገድ እንትን ብዬ ላገኛት ብዬ ነው ያሰብኩት። ግን ከአቅሜ በላይ የሆነ ነው። ያው እንዴት ነው የሚያደርግህ? እስኪ ምንድን ነው የሚሰማህ ነገር ንገረኝ እስኪ ምንድን ነው? አይ ኖርማሊ በቃ እኔ ይጨንቀኛል። በቃ የሆነ ታውቃለህ፣ ስለ ቬሮኒካ ስታስብ ይጨንቃል? ማርያምን ስሙን መቼ ጀመረክ? መቼ ነው እንዲህ በመብረቅ የተመታው? በፍቅሯ መብረቅ መቼ ነው? ትንሽ አንድ የሆነ ለምሳሌ ለራሴ የሆነ እንትን ያለኝን ነገር ኖርማሊ ለመሸወድ ምናምን እየሞከርኩ ነበር አትልም? ገብቶ ካላ የሆነ እንዳጋጣሚ እሷ እንደዚህ አይነት እኔ እኮ እንደዚህ የሆነ ትንሽ ለራሷ ያላት እንትን የሆነ ኮንፊደንሷ ምናምን አንተ ጋር ደግሞ ቀርባ እኔ እንደዚህ አይነት ሰው ነኝ ምናምን እኔ በራሴ ላይ ካሁን በኋላ ብዙ ነገር አይቻለሁ እንደዚህ ማግኘቱም ላይ ማጣቱም ላይ እንደዚህ ብላ ምናምን እሷ ስታወራ የለም ሞር ዝም ብዬ እንትን እያልኩ ምናምን በቃ በየቀኑ ማሰብ ምናምን የሆነ አንዳንድ ዘፈኗ ምናምን አልከፍትም ዝም ብዬ እንትን እላለሁ። ቪዲዮዎችን ምናምን አያለሁ ሳውንዱን ከስራ አጥፍቼ ምናምን ከዛ አይዞ ያለቀስ ፎቶ ነው ስልክ ላይ እሷ ፎቶ ነው ስልኬው ላይ አሁን ትንሽ ስራ ራሱ ማርያም ሙያህ ምንድን ነው? ሴፍዬ ዲዛይነር እኮ ነኝ። የሆነ ታይም ለአንተ ሁላ እኮ ልብስ ሰርቼ ልኬልህ የለ እንዴ? ለእኔ ሁሉ ተልኮልኛል። እኔ ግን እጅ አለበት እዚህ ላይ ዛሬ ብዙ ሰዎች ፎቶውን በጣም ፌስቡክ ላይ የተቀባበሉት ነውና እንደው ያዘነልህ እንዳለ ሁሉ የተናደደብህም አይቻለሁ አስተያየትና አንተ ምን ትላለህ በሰው አስተያየት? ለምሳሌ ያው እኔም ቢሆን ሌላ ሰው እንደዚህ በል የሆነ እንትን ልል ይችላለሁ። ግን ያው የልብ የሚያውቀው ያው ፈጣሪ ነውና ያው ምን ይደረግ ሰው ኖርማሊ ከሰው ብዙ ነገር እንትን አትልም። እኔ ራሱ አሁን በጣም እግዚአብሔርን ውጪ መውጣት ምን ማለት መቀመጥ የሆነ ስራዬን ራሱ መስራት ደግሞ ሰውን ራሱ መክሬ ልመልስ የሆነ መመለስ የምችል ልጅ ነኝ። በሄልዝ ነው ራሱ ግራጁዌት ያደረኩት። ግን በቃ እኔ ደብሮኛል ከአቅሜ በላይ ነው። መፍትሄው ምንድነው ታዲያ ብለን ምንድነው መፍትሄው ለዚህ ጉዳይ? ቬሮኒካ አዳነን ወዳሃል ባነር አሰርት አደባባይ ላይ እስከ መውጣት ደርሰሃል። መፍትሄው ምንድነው ብለህ ታስባለህ? እኔ የምር እኔ ብቻ እናንተ እስቲ ከቻላችሁ ታገናኙ አንዴ ብቻ ከፍዬ ከቻልክ እስቲ እንደው ኖርማሊ ለፊት ቁጭ ብዬ አንዴ ብቻ ሊያ እስቲ ከቻልክ በዛ ብቻ ያበቃል ይወጣለታል። በዛ ብቻ አይደለም እንዴት ነው የሚያበቃው? እኔ ራሴን ሁላ ላጠፋ እችላለሁ። እንዴት ነው የሚያበቃው? እንደዚህ እንዳታ አንተ አይደለም እንዴት ግን እኔ ለምሳሌ ለሀያት የሆነ አሳዩኝ ኖርማሊ ፊት ለፊት አንዴ ብቻ